ኑረት በዓል ስንመጣ ማለት ነው ማተን እዚህ ያመለክንለት መላክ ይገናኛቸዋል ብሎ ነብይ ኢብራሂም ተናግሮ ነበር። ታስተውሱ ከሆነ ካረሳችሁ እና ያኔ ማታ ለሊት ምስራጅም መላክ ይገናኛቸዋል ብሎ ተናገረ ነብዩ። ለሊት እኔ በልም አየሁ ማለት ነው እና ከየቤተሰቡ ውስጥ እንደ ሀረግ ነገር እየተመዘዘ ማለት ነው ትንሽ እስከ ትልቅ ከሰውነታችን ውስጥ እስከሚገርም ድረስ እንደ ሀረግ ነገር እየወጣ ከዛ ለቆን ሲሄድ አየሁት። ማንኛውም ነገር እና ነብዩ ጌታ ይባርከው እና እንያዘው ያዙት እንያዘው ይጠቅመናል። አገልጋይም ሆነ ነብይ ማለት ነው በመካከላችን ካልኖረ ጥሩ አይደለም። ለምን እንደክማለን በብዙ ነገር ስለምንደክም እና እነሱን መያዝ አለብን ማክበር አለብን። ይሄ ሰው ብናጣ በጣም እንጎዳለን እና እንጠቀምበት። የጠቀመን ነው እንጠቀምበት። እንያዘው እናክብረው። አገልጋዮቹንም ነብይንም የሚሰጥ ጌታ ሰጥቶታል። ገና ድሮ ተቀብቷል። እሱ ገና ድሮ የተቀባ ነው። ማጀት የሚያገለግልን ነበር። የታመመ ሲፈወስ አይቻልም። እየቀረቡ እየተናገረው ጌታ በጣም ተጠቅሞበታል። ጌታ ለዘላለም ይባርከው። በጣም ወደዋል። በቃ